ለዚህ ገንዘብ ስትይ ይሄንን ጎምላላ ልጅ ትተሽ ልትሄጂ ትችያለሽ? አረ ተቀበለችው ጨለም ከተተው አንዲት ሴት ነበር የቀጠርከው እነሱ መጡ በሶስት ዞንን ፍሪጅ ውስጥ እንዴት አድርገን እናስገባው? ይገባል ዞን ጋይስ እንዴት አይገባም? በቃ ልንገርህ really ተነስ ማግኘት በጣም ይከብዳል። አይ ያው ኩላሊትህንና ልብህን እንደዚህ ለግሶ ለምግብ በጣም ነው የምናመሰግነው። ተበላህ ኩላሊትህንና ልብህን ለግስ ፈረምክ እኮ በጣም ነው የምናመሰግነው። ለዚህ ማለት ለገስክ ማለት እኔ ነፃ ፈሰኩ ዋለ ሂሳብ ስንት ነው? እንዴ አያስፈልግም፣ ችግር የለም። የምሬን እኔ እሰጥሻለሁ። እሺ አመሰግናለሁ። በቃ ሰላም አደውልልሃለሁ። እሺ ስንት ነው ሂሳብ? 10200 ወይኔ ሰላም ቤተሰብ ሰላም ፋሚሊ እንዴት ናችሁ? አማን ናችሁ? እንዴት ከረማችሁ? ደህና ናችሁ ወይ? ያው እኔ ተመልሼ ከች ብያለሁ። እንግዲህ ዛሬ በአሪፍ ቪዲዮ መጥቼላችኋለሁ። እንግዲህ እንደተለመደው ቻናሉን ሰብስክራይብ አድርጉት እና የትም እንዳትሄዱ ቪዲዮ እስከሚያልቅ ድረስ እዩት እና ቪዲዮ ቫይራል እንዲወጣ ላይክ እያደረጋችሁ ሼር እንደውም ሰብስክራይብ እያደረጋችሁ ሰፖርት እንድታደርጉኝ እላለሁ። ቀጥታ ወደ ቪዲዮ እንሄዳለን። ሌትስ ጎ። ገጣሚው ጀለስ ይላል። እስኪ ነው እሺ በልሽ የግጥሜ ርዕስ ጊዜው ከፍቷል አሉ። ጊዜው ከፍቷል እንዴ? እኔ ነኝ ጊዜው ነው ክፉ ነህ ይሉኛል በየመንገዱ። ሁሌ ነኝ ክፉ አቁም ከቶ ማን ነው ክፉ ዘንድሮ በመንገዱ ዘንድሮ። አምሰክ ቤት አልመጣም ግን ስሜት መጣ። ዋናው ስሜት መንጋት ነው። ብራዘር ቤት አልመጣ ብሏል። ለማንኛውም አንተ ነህ ክፉ፣ ራሱ ነው ክፉ ሲታይ ራሱ። ወደ ቀጣይ ቪዲዮ እንሄዳለን። የትኛውን የሰፈራችሁ ልጅ ይራመደዋል ይላል። ምን ያሲ አውቃለሁ። አንድ ቁጥር ነው የሚያራምድ አውቃለሁ። ሁለትም አውቃለሁ። አራ ተሱ አለ በቃ አይጠፋም። የኔ 5 ነው። የእናንተስ እስኪ ኮሜንት ላይ ንገሩ። እኔ 5ኛ ይመስለኛል እና 4ኛው ምናምን የሚራመድ ጀለስ አለ። 3ኛው ምናምን ነገር ጸጉሩን እያሻሸ ምናምን ነገር ብቻ አይጠፋም። ከጓደኞች መካከል አንዱ ምናምን ነገር አይጠፋም። እስኪ ወደ ቀጣይ ቪዲዮ እንሄዳለን። በቃ ቻው። እሺ ደውላለሁ። አንተ እንዴት ሰላም ነው? ምንድነው እንደዚህ ጠፋው? በቃ ነው ህይወት ያጠፋው። ሌላ ቀን እንገናኛለን። ዛሬ በጣም ቸኩያለሁ። እሺ ሂሳብ ስንት ነው? እንዴ አያስፈልግም፣ ችግር የለም። የምሬን እኔ እሰጥሻለሁ። እሺ አመሰግናለሁ። በቃ ሰላም አደውልልሃለሁ። እሺ ስንት ነው ሂሳብ? 10200 ወይኔ በቃ ጀለስኩ በቃ ኮካና ምናምን ነገር መስሎታል። እዛ ፊት ለፊት ያዩት ሱሩ ኩሊ ኳላ ተሸክሞ እየደሞ አልባነንም። ብራዘር ሂሳብ ልሸፍን ይሄ ደስ ይላል። ወደ ቀጣይ ቪዲዮ እንሄዳለን። ይቅርታ አንድ ጥያቄ ነበረችኝ። ለዚህ ገንዘብ ስትይ ይሄንን ጎምላላ ልጅ ትተሽው ልትሄጂ ትችያለሽ? አረ ተቀበለች። እንግዲህ ተመልካቾቻችን እንዳያችሁት ነው። ሴቶች ማለት እንደዚህ ናቸው። ለጥቂት ገንዘብ ሲሉ እንግዲህ ፍቅረኞቻቸውን የሚተው ናቸው። በጣም ነው የሚያሳዝነው። ወንድም ያንተስ ምን ተሰማ? በጣም ነው የሚያሳዝነው። ወንዶች ስንባል ሞኞችና ጅሎች ነው። ግን እህቴ ናት። ኢትም የጅል ነው። ሲስተሩ መታገስ ነው። ሁሉም ያልፋል። ለዛ ነው ከአንዳንድ ምንም ሳታስብ ላጣ አድርጋ የሰረጅ ይመቻት። እስከ መጨረሻው እዩት ይላል እና ያባልን ያው ቀላል ጥያቄ ጠይቃለሁ፣ ቶሎ ትመልሳለህ። እሺ በል ሄሊኮፕተር ላይ 200 ድንጋይ ተጭኖ እየበረረ ነው እና አንድ ድንጋይ ይወድቃል። ስንት ይቀራል? 199። በቃ እንደዚህ ጥያቄ ነው የምጠይቀው። እሺ
ዞንን ፍሪጅ ውስጥ እንዴት አድርገን እናስገባዋለን? ዞን ይገባል እንዴት አይገባም? ይገባል ዞን ጋይስ አይገባም። በቃ ልንገርህ በሩን ከፍተን እሺ እንካ ቀጭኔንስ እንዴት ነው ፍሪጅ ውስጥ የምናስገባት? በሩን ከፍተን አይደለም ዞኑን አውጥተን ቀጭኔን የምታስገባው። እሺ እንካ የአንበሳ ልጅ ልደት ሊከበር አንበሳ ሙሉ አራዊትን ጠራ ማለት ነው እና አንድ እንስሳ ቀረ። ማን ይመስላል? ጅብ ነው አይደለም? አንድ ሞክር። አልሞክርም። እሺ ቀጭኔ ናት። ቅድም ፍሪጅ ውስጥ አልገባችም። ኧረ ደስ ይላል። እሺ እንትን ነው ወንዝ ዳር ነውና አዞች የሚበዙበት ማለት ነው። እና ምን ይላል ጽሁፉ? እዚህ አካባቢ ዋና እንዳገቡ ባዞች ትበላላችሁ ይላል። አንድ ልጅ ግን ዘላ ገብታ ዋኝታ ምናምን ቆይታ ወጣች ማለት ነው። ምንም ሳትሆን እንዴት ምንም ሳትሆን ወጣች? በቃ እድሏ ነው አይደለም? አንድ ሞክር፣ የመጨረሻ። እሺ ልንገርህ ዞኖች እንደዛ አዞቹ የአንበሳው ልጅ ልደት ከሄደዋል። ኧረ አንተ ልጅ ተው። እሺ አንድ እንኳን መልስ እንጂ የመጨረሻ ጥያቄ። ግን ከወጣሽ በኋላ ሞተሽ ማለት ነው። እንዴት ልትሞች አለች? በምን ምክንያት ሞተች? ጅቡ በልቷት ነው አይደለም? ሌላ ሞክር እስቲ። እሺ በቃ ልንገርህ ቅድም ሄሊኮፕተር ላይ የወደቀው ድንጋይ አለ። ደስ ይላል። ኧረ በጣም ሻዋጅ ጥያቄ ነባችን ይላል። እስኪ ነው ሄሎ ነባ እንዴት ነህ? ተጠፋፋን አይደል? እኔም ያው ቀብር ሲኖር ነው የምደውለው። እንዴ ደግሞ ማሞተ ትላለህ እንዴ? ሳምሪ ሽቅርቅሯ ሞተች እኮ ብታይ፣ የሚገርም ቀብር አመለጠ። በቃ ብታይ ጓደኞቿ በቃ ህዝቡን በእንባራችሁት ነው። ምን አንደኛዋ ጓደኛዋ ተነስታ ብታይ ጌጧ አልተመቸኝም ነገን ቀይረዋለን ብለሽኝ ጓደኛዬ ምን ብለሽኝ ነበር ምናምን ብላ ቀየየየየ። አንደኛዋ ጓደኛዋ ደግሞ ተነስታ ዩማኔሩን ማን ነው የሚቀያይረው ከዚህ በኋላ አንቺ ላይ ነበር እኮ የሚታየው የፋሽን አይነት አለች። አይላሹ አልተመቸኝም እናስነቅለው እያልሽኝ ሳታስነቂው ነው በቃ እብድ ያለ ህዝቡ ብታይ በቃ እሱን ሲሰማ በቃ አልቻልም ብታይ። እኔ ራሱ እየያል ብታይ በጣም ግን ያሳዘነኝ በቃ ቤቲ ተነስታ ስታለቅስ ነው። ያን አይፎን 17 ፕሮ ማክስ ሌሊቱን ሙሉ ሳተኝ በላብሽ ገዝተሽ አንድ ቀን እንኳን ሰልፊ በመስታወት ሳትነሺበት ብላ እንዴት እኔ ራሱ አልዘንገም የልባት ማጋ እንኳን የሆነ ነገር ያሳዝናል። ለማንኛውም ሰልስት አብረን እንሄዳለን። ያው በቃ ሰልስት እንሄዳለን። ያው ዝም ብለህ ስናፕቻት አውርድ። በስናፕ ካላያቸው ጓደኞቿን አታውቃቸውም። ኧረ ነባ ይችላል ነባ እግዚአብሔርን አልገባኝም። እዚህ ጋር ታስረዱኛላችሁ? እስኪ ኮመንት ላይ ጻፉልኝ። ነባ ምን ለማለት እንደሞከረ ስናፕቻት አወርዳችሁ አልገባኝም። እዚህ ጋር እስኪ ወደ ቀጣይ ቪዲዮ እንሄዳለን። ሼሪንግ ኢዝ ኬሪንግ ይላል። እስኪ ነው ከወንድ ጋር ስለሆነች ነው እንደዚህ ይባላል። አሳያት በሰማ ከተተው ውሃ ጠጣበት። እኔማ ባጎረስኩ እጄን ተነከስኩ። ኧረ ጋይስ ሰው እንደዚህ ይበላል? ኧረ በሰማ አንዳንድ ሰው ግን እንዴት ነው ፊታይቱ ይገርመኛል። በእናታችሁ በመበደር አይቻልም? እንደው አንዳንድ ቀን በሰርግ ቤት ምናምን ስንሄድ የምታበድሩ ብላል። እቺ ወደ ቀጣይ ቪዲዮ እንሄዳለን። አንዲት ሴት ነበር የቀጠርከው፣ እነሱ መጡብህ ሶስት ሆነው። የዛሬን ግድ የለም ጋብዛቸው፣ ተከፈል ፋራ ሁንላቸው። ኧረ እናንተ ፍትኑ ይጀንጅንበት፣ በላበል አርጉና ተቀየሱለት። ከግብዣው በኋላ ፌቨር እየሰሩለት ብዙ አያስታውቅም
ላይ ወዙ አጨብጭበናል። ያበደ እግዚአብሔር አንዴ አሪፍ ፌቨር እየሰሩለት ነው ደግሞ እሱ ባህል አሁንም አልቀረም እንደ ያለ እንደዛ ይባል የሆነ አንድ ሰው ምናምን ቀጥሮሽ ምናምን ነገር 10 ሆናችሁ ምናምን ስመጡ በፊት 10 5 ምናምን ነበር አሁን ትንሽ 3 ሆነ መሰለኝ እንደውም ትንሽ ቀንሱ ይሄ ባህል ጎጂ ባህል ነው መቀረት አለበት እላለሁ እስኪ ወደ ቀጣይ ቪዲዮ እንሄዳለን ታሪክን ቀያሪ አንተ ደግሞ የትኛው ታሪክን የተቀየረው እኮ የጧትና የከሳት ውሎ እኮ ነው ሲጀመር እኔ ልጁን አውቀዋለሁ ጧት እኔ ነኝ ያነሳሁት አንድ ሳይን እኮ ነው የቀየረው ጧት እንደዚህ ያነሳሁት ጧት አንሳይን ብሎኝ እንደዚህ ያነሳሁት ከዛ በኋላ ከሰዓት ሰንበት ነበረበት ሰንበት ሄደና እንዲህ ብሎ ደግሞ ከዚህ ወደዚህ እጅን እንደዚህ ነገር ነው ያደረከው ይሄ ምን ስለምን ታሪክ ነው የምታወራው እንግዲህ የዘመኑ ልጆች እንግዲህ ከኛ በኋላ የመጡ ልጆች ነው አንተ ላለ ብቻ ኤክስፔክት የሚደረግ ነው ማም ነገር ሶሻል ሚዲያ ወጃቸው ላይ ስላለ ማም ስልካቸው ስለማያዩ ነገር ስለማያዩ በቃ እሱን ለማድረግ ነው የሚሞክሩት ይመስለኛል ለዛ እና የፈራው እንዴ ቀዳሜ እንዲ ብሎ ሰኞ እንዲ ይሁን እስኪ ይሁን ወደ ቀጣይ ቪዲዮ እንሄዳለን ደህና ዋላችሁ ሰላም ነው እንዴት ነህ አለን ነፃ ምግብ አለ ተብዬ ነበር እዚህ ነው እሺ ከዛ በፊት ግን እዚህ ጋር መፈረማት ወረቀት አለች በሁሉ ምግቡ ምንም ችግር እስኪ በደንብ እንዳፈርም ይቅርብ እናንተ በነፃ ምግብ እያቀረባችሁ ውል ምናምን ላለም ቶላ በጣም ነው የምናመሰግነው በጣም ነው የምናመሰግነው እንዳንተ አይነት ሰው ማግኘት በጣም ይከብዳል እውነት አይ ያው ኩላሊትህንና ልብህን እንደዚህ ለግሶ ለምግብ በጣም ነው የምናመሰግነው ተበላህ ኩላሊትህንና ልብህን ለገስክ ፈረምክ እኮ በጣም ነው የምናመሰግነው ለዚህ ማለት ለገስክ ማለት እኔ ነፃ ምግብ እኮ ነፃ ምግቡ ኩላሊትህንና ልብህን እንደምትለግስ ከመሞትህ በፊት ጥሩ ምግብ በልተህ እንድትሞት ነው በጣም ነው የምናመሰግነው ማለት ኧረ እንደዚህ የለም ምን ያነገሩኝም ኩላሊቴ ሻንዱ የሆነ ልብ ይለገሳል እንዴ ልገሉኝ ነው እንደዚህ አንበበህ እኮ ፈረምክ የኔ ጌታ አይ ወደ አፍረስ ነው ይወጣው ኧረ ወደ አፍረስ በዘጠኝ ፓትሮል ተከባል ወዴትም መንቀሳቀሳችን ነገር የለውም እሺ ወጡ ምንድነው ቢያንስ ወጡ ምስር ነው ወጡ በመስር የሶናት በመስር አረን ያለው ማነሽ እንትና መበለቻውን አምጪልኝ አንብቡ ከመፈረማችሁ በፊት አንብቡ ጋይስ ይሄ ራሱ ቀል ሳይሆን ቁም ነገር ነው እንግዲህ የዛሬ ቪዲዮ ይመስላል እንግዲህ ወደ መጨረሻው ቪዲዮ እንሄዳለን አሪፍ መልእክት የምትወስዱበት ነው የመጨረሻው ቪዲዮ ቴንክ ዩ ቀጣይ ጊዜ እስከምንገናኝ ቴንክ ዩ ማደግ ትፈልጋለህ ወይስ አትፈልግም ማደግ እፈልጋለሁ ካልክ ማደግ የሚጠይቃቸው መመዘኛዎች አሉ አንዲት ሴት ስትጸንስ በማህፀኗ ውስጥ ያለው ልጅ እያደገ ይመጣና እድገቱ ከሰውነቷ ግዝፈት ድረስ እየተለቀ ይመጣና ማይታለፍ አጥርጋ ሲደርስ ወይ እድገት ማቆም አለበት እያደግኩ ልቀጥል ካለ ከዛ ከባቢ መውጣት አለበት እዛ ከባቢ ውስጥ ባለበት ሰዓት ሙቀት ምቾት ምግብ ኦክሲጅን ሁሉንም የሚፈልገው ነገር የሚያገኘው ከዛ ነው ስለዚህ ልደግ ብሎ ከወሰነ ከማህፀን መውጣት ያስፈልጋል በጣም የሚገርመው ነገር ከዛ ምቾት ከዛ ሙቀት ከዛ የተከለለና የተጠበቀ ከባቢ ሲወጣ የመጀመሪያ የሚገጥመው ነገር ከዚህ በፊት አይቶት የማያውቀው ከባቢ ይበርዳል ማን እጅ እንደሚወድቅ አያውቅም ምንም የሚያውቀው ነገር የለም ስለሚገባበት ዓለም የሚያውቀው አንዳችም ነገር የለም ማደግ አንዱ በሰው ልጆች ላይ የሚፈጥረው ስነልቦናዊ ጫና ምንድነው ወደማናቀው ዓለም ነው የምናድገው ወደማናቀው ዓለም ነው የምንገባው ልክ ይሄ ሲሆን እትብቱ ይቆረጣል ከውስጥ ያገኝ የነበረውን ምግብ ኦክሲጅን የተለያዩ ኒውትሪየንቶች ሙቀቱን ሴፍቲውን ይሄ ሁሉ ይቀርና ከውጭው ዓለም ጋር መነካካት ይጀምራል ለመጀመሪያ ጊዜ ተጠቅሞበት የማያውቀው ምላሱን መጠቀም ይጀምረው በዛ ሰዓት ለመጀመሪያ ጊዜ ተንቀሳቅሶ የማያውቀው ሰውነቱ ተፍታቶ እንደ ሰው ተዘርግቶ መቀመጥ የሚጀምርበት ጊዜ ይዛ ነው ስለዚህ ልደግ ብለህ ካልክ ከምታቀው ከሚሞቅህ ሁሉን ነገር ባለህበት ቦታ አምጥቶ ከሚያማሙቅህ ከባቢ ወጥተህ ከዚህ በፊት አይተኸው ነክተው ወደማታውቀው ዓለም መውጣት ያስፈልጋል ከባለፈው ዘመን ጋር አብረን እየተሻሸን አብረን እየኖርን ወደ ሌላ ወደማላውቀው ዓለም ልደግ ብሎ ማለት ከማህፀን ልውጣ ግን እትብቱ አይቆረጥ አብሮኝ ይኖር እንደማለት ነው ስለዚህ ከኃላፊ ጊዜ መላቀቅ እጅግ በጣም አስፈላጊ ነው ልክ
እትብታችን ተቆርጦ ከመጣንበት ዓለም ጋር እንደምንለያየው ከዚህ በፊት ከምናቀው ሲያማሙቀን ከነበረ ከኖርንበት ተመልሰን ከምናገኘው ዓለም መለያየት መልመድ እጅግ በጣም አስፈላጊ